ፊደሉን ሳያቸው መልሰው ያዩኛል ሌላው ስንባቸው ይደንቀኛል አንብቡልኝ እያልኩ ሰውን ሰለቸኝ በፍጥነት ከምሬ ማወቅ አለብኝ ማንበብና መጻፍ በመጀመሪያ ስምሽን እንተዋወቅ። እሺ ስሜ አለምዘውድ ጥላሁን እባላለሁ። ጥሩ አለምዘውድ እንግዲህ ይሄ ቤተ መጻሕፍት በዛው በቤተ መጻሕፍቱ ውስጥ ሰራተኛ ነሽ። እንደ ሰራተኛነትሽ ይሄ የወረዳው ቤተ መጻሕፍት ነው፣ የወረዳው ንብረት ነው። ከወጣት ማዕከሉ ወደዚህ ሲመጣ ሙሉ በሙሉ ንብረቱ ቤተ መጻሕፍቱ መጥቷል። አዎ እንግዲህ ያው ከዚህ በፊት ከወጣት ማዕከል ጋር በጋራ አብረን የምንሰራበት ሁኔታ ነበረ የነበረው። ያው እንግዲህ ቤተ መጻሕፍቶቻችን በርካታ ንባቦችን ይዞ አብሮ በጋራ አገልግሎት የሚሰጥበት ነበረ። ያው ባለው አሰራር ቅንጅት ምክንያት እዛ ጋር ያለ የወጣት ማዕከሉ ወደ የካ ሲገባ ይሄ ደግሞ ንብረት የቂርቆስ ክፍለ ከተማ ወረዳ 8 እና ሰራተኛውም ደግሞ በባህልና ቱሪዝም በቆርቆስ ስር ስለነበረ ያው እኛ ደግሞ ንብረቶቻችንን ይዘን እንዳጠቃላይ ወደ ቂርቆስ ወረዳ 8 የመጣንበት ሁኔታ አለ። እንዳጠቃላይ እንግዲህ ቤተ መጻሕፍቱ በርካታ መጽሐፎች ያሉት ነው። ይሄ ብቻ አይደለም። ያው የቦታው ስንነት ስላለው የቦታው መጥራት ስለነበረው እጅግ በጣም ረጅም ዓመት አገልግሎት ሲሰጥ የነበረና በጣም በርካታ ሰዎች ይጠቀሙበት የነበረ ቤተ መጻሕፍት እንደመሆኑ መጠን ውስን የሆነ መጽሐፍ ነው እዚህ ጋር እየደረደርን ያለነውና በርካታ መጽሐፎች እዚህ ውስጥ አሉ። ያው የቢሮ ሁኔታ ነው። ከዛ ውጭ ግን ያው እዛ ጋር ራሱን ችሎ የተቀመጡ መጽሐፎች አሉ፣ ሼልፎች አሉ። ይሄም ያው ሼልፍ እስኪገኝለት ድረስ እዛ ጋር በርካታ መጽሐፎች አሉ። ከዛ ውጭ እዚህ ጋር አሉ። እጅግ በጣም ያው ቤተ መጻሕፍታችን ትልቁ ልዩ የሚያደርገው ባህልና ቱሪዝም ያው መጽሐፎች ቅርሶች ናቸው የሚሉ እጅግ በጣም ብዙ ልቦወለዶች ከብዙ ዘመናት በፊት የኖሩ ያሉ በርካታ ሰዎች የሚፈልጓቸው የረጅም ዓመት መጽሐፎች እዚህ ውስጥ እናገኛለን። ማንም ሰው መጥቶ የሚፈልገውን መጽሐፍ ሳያገኝ የማይሄድበት ሁኔታ ነው ያለውና እጅግ በጣም ትልቅ እውቀትን የሚሰጥ ከታች ከዴኬር ከህፃናት ጀምሮ እስከ ትልቅ ዩኒቨርሲቲ ድረስ መጽሐፎቻችን በሞላ ጎደል የተሟላ ቤተ መጻሕፍት ነው። እዚህ ጋር የዩኒቨርሲቲ መጽሐፎች አሉ ሙሉውን የያዘ እያንዳንዱ በሚማርበት ትምህርት ደረጃ መሰረት አገልግሎት የምንሰጥበት ሁኔታ ነው ያለው። እንዳጠቃላይ እንግዲህ ባህልና ቱሪዝማችን ሰፊ የሆነ አገልግሎት የሚሰጥበት ሁኔታ እያመቻችን ነው። እንግዲህ የቂርቆስ ክፍለ ከተማ ወረዳ 8 ዋና ስራ አስፈጻሚ በዚህ አጋጣሚ አቶ ኑሐሚንን ላመሰግን እፈልጋለሁ። ምክንያቱም እሳቸው በዚህ ሁኔታ ነገሮች ሲተካከሉ የተሻለ ነገር እስኪመጣ ድረስ በዚህ ውስጥ ሆናችሁ ህብረተሰቡን አገልግሎት ስጡ በሚል ያው እውቀት ከዚህ ነው የሚጀምረውና መማር ማንበብ ምን እንደሆነ የሚገባው አመራርም እንደመሆኑ መጠን እቺን ቦታ ሰጥቶን በዚህ ውስጥ አገልግሎት እናገኛለን። ውስንም ቢሆን ግን ያው እጃችንን አጣምረን ነው ተቀምጠን፣ ምክንያቱም ባህል ነው አንዱ ደግሞ መገለጫችን ደግሞ ይሄ ቤተ መጻሕፍት ትልቅ አገልግሎት እየሰጠ ያለበትም እንደመሆኑ መጠን ሁሉም ሰዎች እየመጡ ተጠቃሚ እንዲሆኑልን በራችንን የከፈትንበት ሁኔታ አለ። አሁን ግን ያው አገልግሎት እየወሰዱ ያሉት አንዳንዴ ከሻይ በኋላ ሰራተኞቻችን ሻያቸውን ጠጥተው ወደ ስራቸው ከመግባታቸው በፊት ቁጭ ብለው የሚፈልጉትን መጽሐፎች ወስደው አንብበው መልሰው የሚሄዱበት ነው። ቀጣይ ደግሞ ውሰት እንሰጣለን። ይሄን ውሰት ደግሞ በደንብ አንብበው ያው ማንበብ ሙሉ ሰው ያደርጋል እንደሚባለው አንደኛ ከመስሪያ ቤቱ አካባቢ ላይ በመሆናችን አልባሌ ቦታ ላይ ማይዋልም፣ ሁለተኛ ሰራተኞቻችን መጥተው እዚህ የሚፈልጉትን አንብበው የሚሄዱበት ሁኔታ ነውና ያው ዕውቀቱ እዚሁ ነው ያለው። ሁሉም ተጠቃሚ እየሆነልን ነውና ደስ ብሎናል። ስለዚህ ሁላችንም በዚህ አገልግሎት ተሳታፊ እንዲሆንልን አሁንም ጥሪያችንን እናሳልፋለን። ይህንን ድጋፍ ላደረጉልን ይህንን ያመቻቹልን የወረዳ 8 አመራሮችን በሙሉ በሰራተኞቼም በእኔም ስም እጅግ በጣም ላመሰግን እፈልጋለሁ። ቀጣይ ደግሞ ከዚህ በተሻለ ያው ደጅ በረንዳ ላይ አንባቢዎች ሲመጡ በረንዳ ላይ ወንበሮች አድርገናል። እዛ ደግሞ አገልግሎታችንን በሰፊው እንሰጣለን። ከዚህ የበለጠ ደግሞ ያው ሰፋ ያለ ደግሞ ቦታ ስንሄድ ደግሞ ያሉን መጽሐፎች በደንብ አድርገን ደግሞ ህብረተሰቡ ተደራሽነት ያለው አገልግሎት ለመስጠት ደግሞ ቅድመ ዝግጅት አድርገን እየጠበቅን ነውና ያው ንባብ ለህብረተሰባችን ንባብ ለሁላችን እያለን አገልግሎታችን እየሰጠን ነው ማለት ነው። አመሰግናለሁ።
ይሆናል